ግራኝ ብለው የጠሩት ወራሪ ብለው ያወሱት ኢትዮጵያን አንድ አድርጎ የመራ ወጣት መሪ 40 ዓመት እድሜ ኑሮ ነው። የ40 ዓመት ወጣት ሆኖ ነው ኢማም አህመድ አልጋዚ በአጠቃላይ ኢትዮጵያን ለ15 ዓመት የመራው። እኮኔና እናንተ ኩራት እዚች ሀገር ላይ ይሄ ወጣት ልጅ ምንድነው እዛ አይነት ቁመና ላይ ያደረሰው? በዛ ልክ ለኡማው የሚበጅ መሰረት መጣል የቻለው ይሄ ኢዘተ ነፍስ ቅድም ሲነገር እንደነበረው በአላህ ሁልጊዜም አሸናፊነትና እርዳታ ሰጭነት ውስጣችን ሲያምን ነጋችንን እኛ በእጃችን መቅረጽ እንደምንችል ያ ሱሐባው ዘመን ሩቅ ሆኖ ሩቅ ምስራቅ ያሉት ወንድሞቻችንና ምናቃቸው በእስልምና ታሪክ ውስጥ አሻራ ያስቀመጡት ሰዎች ሩቅ ሆነው ሲታዩን እዚሁ አጠገባችን ከሐረር ከሶማሊያ ምድር ተነስቶ ኢትዮጵያን አንድ አድርጎ የገዛ መሪ የኔና ያንተ ምሳሌ ኢማም አህመድ አልጋዚ የ40 ዓመት ወጣት ሱብሃንአላህ። ይሄ ትውልድ ፕሮፌሰር ላጲሶ ታሪካቸው ላይ ሲያወሱ የሽምብራ ኮሬን ጦርነት ያነሱ ሲያወሱ የነበረውን 12500 ጦር ይዞ 250000 ከአጼ ልብነ ድንግል ጦር ጋር ሊዋጋ ፊት ለፊት ሲቆም ትውልዱን ወጣቱን ወታደሮቹን በቁርአን ነበር የሚቀርጻቸው ይላሉ። በቁርአን ነበር የሚያንጻቸውና ወደፊት የሚያደርጋቸው ሰዎች ነበሩት። በየዘመኑ አላህ ባሮች እንዳሉት ያሳያል። ለትውልዱ አሻራ የሚያስቀምጡ ለትውልዱ ሞዴል የሚሆኑ በየሁሉም ማህበረሰብ ውስጥ ሰዎች አሉ። ዛሬ ገዛ ላይ እንደምናያቸው ወጣቶች አልহামዱሊላህ የሚለው ጣም ገዛ ላይ ሲሰሙትና እዚህ ሲሰሙት እኩል ይመስላችኋል? አልহামዱሊላህ የሚለው ቃሉ ራሱ የገዛ ሰዎች ሲሉት ይገርማል። ህንጻ የወደመበት ቤተሰብ ያለቀበት ሰው ቁሙ አልহামዱሊላህ ይላል። እንደነ ዋኢለ ደህዱ አይነት ጋዜጠኛ ብቻ ሳይሆን ሙሉ ቤተሰቡን ሸኝቶ ማዓሌሽ ይላል። ምን አይነት ሰዎች ናቸው? የዚህ ዘመን ሰዎች ናቸው እነዚህ ሰዎች ወይስ የዛ ዘመን ትውልዶች እኛን ሊያስተምሩ አላህ የላካቸው ናቸው? ያለ ዘመናቸው የተፈጠሩ ያለ ዘመናቸው የተገኙ። ይሄን ታሳቢ በማድረግ ወንድም እህቶቼ ሁላችንም እኔም አንተም የዛሬው ረመዳን ካለፉት ረመዳኖች የተለየ ረመዳን አድርገን በህይወታችን ውስጥ በመያዝ ነጋችንን ትናንት ያ የድል ወር የነበረው ረመዳን ዛሬም በዚህ ኡማ ውስጥ ድልን በማድረግ እንድንወጣበት አንድ ነገር መኑ ቅድም ሲነገር እንደነበረው ገዛ ላይ ሰዎች ሲሞቱ ቤቶቻቸው በላያቸው ላይ ሲፈርሱ እየተሸነፉ ይመስላችኋል? አልቻሉም። እነሱን አልቻሏቸውም። የሚችሉት ያንን ነው፣ ማድረግ የቻሉት ያንን ነው። እነሱ ግን ማዛሉ በዛ ልብ ጥንካሬ በዛ ጽናት። ለዚህ ነው ረሱሉላህ ሰለላሁ ዐለይሂ ወሰለም እሁድ ላይ እንደገለጹት ቀትላና ፊል ጀና ወቀትላኩም ፊናር፣ የኛ የሞቱት ጀነት ናቸው የናንተ የሞቱት ጀሃነም ናቸው፣ ሙተንም እኛ ነን ያሸነፍናችሁ አሏቸው። ሐቅን ይዘው እውነት ላይ ቆመው በእውነትና በማንነት በእስላማዊ መሰረትና በአላህ ባርነት ውስጥ ሆነው ለሐቅ ለእውነት ለበደል ለዙልም አይደለም። ለዛ ነው እኔ አሸናፊ ሁኜ ልውጣ ዛሬ ይሄ ረመዳን የማሸንፍበት ድል የማደርግበት የኡማው መሲር የምቀይርበት ያ በኔ መቀየር የሚጀመር በኔ መለወጥ የሚጀመር እኔ ራሴን በመለወጥና ይሄንን ረመዳን አዲስ መሽሩዕ አልሐያት ይዘን መተን በህይወታችን ውስጥ አዲስ መሰረት የምንጥልበት ራሳችንን ወደፊት የምናራምድበትና ከነበርንበት ወደ ተሻለ ማንነት የምንሸጋገርበት እንዴት እንቀበለው ያን በሌሎች ዝግጅቶች ሳይሆን ለውጠን ሐያትን በእውነት እኔ እዚህ ቦታ ላይ ቁሜ ነው አላህ እንዲያየኝ የምፈልገው ብዬ ራሴ ጋር ቃል የምገባበት ትናንት የነበርኩበት ቁመና ላይ አላህ እንዲያየኝ አልፈልግም ምልበት